ሃይ እንዴት ናችሁ? እስቲ ለዛሬ አንድ አራት የሙስሊሞቹ ነብይ የተናገረውን እምነት ብለው የያዙትን ተረት ልንገራችሁ። አንደኛ ቡሃሪ ወይንም ሳያል ቡሃሪ 5394 ላይ ይገኛል። ናሬትድ ኢብን ዑመር እንደተረከው አላህስ ሜሴንጀር ሴድ a believer eat in one intestine or is satisfied with little food and a kafir ወይንም unbeliever or hypocrite eats in 7 intestine or eats too much። ምድረው የሚለው ሐዲሱ አማኝ በአንድ አንጀት ይበላል በቅንፍ አድርገው ቶሎ ይጠግባል ብለዋል። ቶሎ ይጠግባል የሚለው አረብኛው ላይ የለም። አማኝ ያልሆነ ደግሞ በሰባት አንጀት ይበላል ወይንም ቶሎ አይጠግብም የሚለው አረብኛው ላይ የለም። አሁን ልብ በሉ፣ እንደዚህ ነው የሚለው ሐዲሱ ቀጥታ ማለት ነው። አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ደግሞ የሚበላው በሰባት አንጀት ነው። አሁን የጤና ባለሙያዎች ኢቭን የጤና ባለሙያ እንኳን አትሁኑ፣ ትንሽ ባዮሎጂ እውቀት ያላችሁ አማኝ የሆነ በአንድ አንጀት ነው የሚበላው፣ አማኝ ያልሆነ ደግሞ በሰባት አንጀት ነው የሚበላው ሚል ተረት የሆነ አስተምሮ ውስጥ ምን ትሰራለህ? ውጣ። እንደዚህ አይነት ተረት አስተምሮ አስፈላጊ አይደለም። በቃ ለ21ኛው ሴንቸሪ አይመጥንም እንደዚህ አይነት ነገር። ኢቭን በአመጋገብ ነው ቶሎ አይጠግቡም ለማለት ነው ብትባል እንኳን እንዴት ነው አንተ አንድ እንጀራ ስበላ አማኝ ያልሆነው 7 እንጀራ ሊበላ የሚችለው? እንዴት ሊነጻጸር ይችላል? ሐዲሱ ግን ቀጥታ የሚለው ምንድነው? አማኝ በአንድ አንጀት ይበላል፣ አማኝ ያልሆነ ደግሞ በሰባት አንጀት ይበላል ነው የሚለው። ሁሉም ሰው ግን ተመሳሳይ ሁለት አንጀት ነው ያለው፣ ትልቁ አንጀትና ትንሹ አንጀት ይባላል። ሰባት አንጀት ያለው ሰው የለም። ሌላኛ ልጨምርላችሁ ደግሞ ሳይ ሙስሊም 2995 ኤል የሚገኝ ነው። እንዲህ ይላል when one of you yawns he should keep his mouth shut with the help of his hand for it is the devil that enter therein ይላል። ስታዛጉ አለ ቶሎ ብላችሁ አፋችሁን በእጃችሁ ሸፍኑት፣ ምክንያቱም ሴጣን ወይንም ዳቢሎስ አፋችሁ ውስጥ ይገባል። አስዋል ለዚህ አይነት ተረት አስተምሮ ሰው በተለያየ መልኩ ያዛጋል። ምክንያቱም በእስልምናው አስተምሮ መሐመድ ማዛጋት የሴጣን ነው፣ የምታዛጉት በሴጣን ምክንያት ነው ብሏል። በሌላ ሐዲስ ላይም ሰው ሱሰኛም ከሆነ ያዛጋል። ከጠማው እንደዚህ አይነት ነገሮች ሊያዛጋ ይችላል። ከደከመው ሊያዛጋ ይችላል። እና ቶሎ ብሎ መሸፈን አለበት ሴጣን እንዳይገባበት ይላል። ይሄ ተረት አይደለም ትላላችሁ ታዲያ? ሌላ ልጨምርላችሁ። እስልምና ባሪያን እንዴት እንደሚያይ ወይንም የሰው ልጅን እኩል እንደማይቆጥር ወይንም መሐመድ ደግሞ የሰው ልጆችን እኩል እንደማያይ አንድ ላሳያችሁ። ሱነን አልነሳኢ 49 ላይ የሚገኝ ነው። እንደዚህ ይላል it was narrated that ጃሪር said ጃሪር እንዳለው እንደዚህ ይላል the messenger of Allah said ያላህ መልእክተኛ እንደዚህ አሉ if a slave runs away no salah will be accepted from him until he goes back to his masters ይላል። አንድ ባሪያ የነበረ ሰው ከባርነት ወይንም ከጌታው ጠፍቶ ቢሄድ እስካልተመለሰ ድረስ ጸሎቱ ተቀባይነት የለውም ይላል። ወንድም ያንተን አሁን ባርነት ተይዘ ባሪያ ሆነ ጌታ እንደፈለገ ሲጫወትብህ መረረኝ፣ በቃ እኔማ ፈጣሪ እንደ ሰው ፈጥሮኛል፣ እኩል መሆን ነው የምፈልገው፣ በቃ ከዚህ ባሪያነት መውጣት አለብኝ ብለህ ሰውየው ስለማይለቅህ ጠፍተህ ብትሄድ አላህ ደግሞ ምን ይልሃል? ጸሎት ተቀባይነት የለውም፣ ወደ ማስተር ወይንም ደግሞ ወደ ጌታ ተመለስ ይልሃል። ጸሎት ተቀባይነት የለውም። እድሜ ልክህን ከባርነት እንዳትወጣ ጠፍንጎ ይዛሃል ማለት ነው። አይ እኔ ባርነት ይቅርብኝ ካልክ ደግሞ ጸሎት ተቀባይነት የለውም፣ ገሃነም ይልካል ማለት ነው። በጣም ያሳዝናል። እንደዚህ አይነት ተረት አስተምሮን ይዘህ ከኛ ጋር ክርክር ራሱ መግጠማችሁ ይገርማል። ከዚህ ጋር በተያያዘ ግን ከባርነት ጋር ወይንም ከጥቁሮች ጋር ምን አይነት ዘረኝነት እንዳለበት ደግሞ አንድ ልጨምርላችሁ። ይሄም የሚገኝ ነው ሚሽካት አልመሳቢ 119 ላይ የሚገኝ ነው። እንደዚህ ይላል አቡ ደራድ ሪፖርትድ ጋድስ ሜሴንጀር አሴይንግ አቡ ደራድ የሚባለው የአላህ መልእክተኛ ያሉትን እንዳስተላለፈላችሁ እንደዚህ ይላል ጋድ ክሬትድ አደም when he created him he stuck his shoulder and brought forth his offspring white like small ants አላህ አዳምን ፈጠረው ይላል። አደምን ፈጠረውና የቀኝ ትከሻው መታ ሲያደርገው ልክ እንደ ጉንዳን የሆኑ ነጫጭ ዝርዮቹን ከቀኝ ትከሻው አውጣ ይላል። ከዛስ እንደ ይላል and he stuck his
ሌፍት ሾልደር ኤንድ ብሮት ፎርዝ ሂዝ ኦፍስፕሪንግ ብላክ አስ ዶ ዴ ዌር ቻርኮል። ደግሞም አለ የግራ ትከሻውን መታ መታ ሲያደርግ ልክ እንደ ከሰል ጥቁር የሆኑ ዝርዮቹን አወጣ ይለናል። በቀኝ ያሉትን ነጭ፣ በግራ ደግሞ ጥቁር ከሰል የሚመስሉትን አወጣ ይላል። ከዛስ ዜን አለ ዜን he said to the party on his right side ከዛም በቀኝ በኩል ላሉት አለ to paradise ወደ ገነት and I don't care እና ምን አስጨነቀኝ ወደ ገነት ግቡ በቃ አላቸው። ምኖቹን? በቀኝ በኩል ያሉ ነጮችን፣ በግራስ ያሉትን ትሉኝ ይለ he said to the party in his left shoulder to hell and I don't care በግራ በኩል ያሉትን ደግሞ ወደ ገሃነም ንኩት፣ አይመለከተኝም፣ አያገባኝም አላቸው ይላል። ጥቁሮች ኢትዮጵያውያን ባይዞት እዚህ ጋር ከዘረኝነት ጋር በተያያዘ ገና ብዙ ብናወጣው አለ። ኢቭን ኢትዮጵያዎችን ስማቸውን ጠርቶ የት መግባት እንዳለባቸው የተናገረበት አለ። ኢቭን ቢላል የምትመኩበት ምን አይነት በባርነት ሲሰቃይ እንደነበረ እሱንም እናወጣለን ገና። ስለዚህ ጥቁሮች ከአዳም ግራ ትከሻ የተፈጠሩ ናቸው። አላህ ምን አለ? እንዲህ መታ መታ አደረገ፣ ጥቁር በግራ በኩል አወጣና ሂዶ ለገሃነም ምን አይመለከተኝም፣ አንተ ጥቁር ነህ ከሰል መሰልክ። በቀኝ ያሉትን እንዲህ መታ መታ አደረገ፣ ነጭ ልክ እንደ ጉንዳን የሆኑ ነጭ ዝርዮቹን በቀኝ አወጣ፣ አቦ ወደ ገነት ግቡ በቃ አይመለከተኝም አለ ይላል አዲሱ። ጥቁር ሆነ ገነት ገባለው ምትል ሙስሊም ተስፋ ቁረጥ። ኮፒ ሊንክ ሼር ለምንድነው የማታደርጉት እናንተ ሰዎች? አመሰግናለሁ። በሌላ መረጃ እስከምንገናኝ ደህና ሁኑ።